ኢራናውያን ለማመን የሚከብድና እጅግ መነጋገሪያ የሆነ ተአምራዊ ተግባር ፈጸሙ። ኢራናውያን ዓለም ያስገረመ ጉዳይ እየፈጸሙ ሲገኙ ሰው ከጦርነት ቀጠና ሸሽቶ ይደበቃል እንጂ እንዴት ኢላማ ውስጥ ከገባ ቦታ ላይ ራሱን ይቀመጣል ተብሏል። በዛሬው ዕለት አሜሪካ ድልድዮችን በሙሉ አወድማለሁ ስትል የኢራን ሕዝብ ደግሞ አብረን እንወድማለን ሲል በድልድዮች ላይ ተሰልፎ ተስተውሏል። የኢራን መንግስት ባስተላለፈው ጥሪ መሰረት በሚሊዮኖች የሚቆጠሩ ዜጎች በኃይል ማመንጫዎችና በድልድዮች ዙሪያ የሰው ሰንሰለት መፍጠር ጀምረዋል። በተለይም በአህዋዝ ነጭ ድልድይ ላይ የታየው የህዝብ ስብስብ ሊሰነዘር የሚችልን ጥቃት ለመመከት የታለመ ሲሆን ድርጊቱ በሲቪል ተቋማት ላይ የሚፈጸም ጥቃት የጦር ወንጀል መሆኑን ለዓለም ለማሳየት የተወሰደ የመጨረሻ አማራጭ ተብሏል። ይህ ያልተለመደ እንቅስቃሴ ቀጠናዊው ፍጥጫ እጅግ አሳሳቢ እንዲሆን ማድረጉ ተሰምቷል። የ60 ሰከንድ መረጃችን ነበረ። በቀጣይ መረጃ እንገናኝ። ቸር ቆዩኝ።